እኔ ያለኝ መልእክት የሚዲያ ሰዎች በተቻለ መጠን ስራ ሲሰሩ አራት ፒዎች ታሳቢ ያደርጉ የሚጽፉም ሰዎች ጭምር የሚጽፉም የሚዲያም ሰዎች አንዳንድ ጽሁፍ ላይ እንደዚህ አይነት ችግር አለ። መጽሐፉን ከገጽ 1 እስከ 200 እናነበውና ምን ፈልገው እንደ ጻፉት የማይገቡ ጽሁፎች አሉ። እንደዛ እንዳይሆን የመጀመሪያው ፐርፐዝ ነው። ለምንድን ነው የምሰራው ይሄንን ዜና? ለምንድን ነው የምጽፈው ይሄንን ጽሁፍ ብሎ ፐርፐዝ መለየት ያስፈልጋል። ከኛ አንፃር ብሔራዊ ጥቅም ነው ዋናው ፐርፐዛችን። ብሔራዊ ጥቅም የአንድ ፓርቲ የአንድ መንግስት ጥቅም አይደለም፣ የልጆቻችን ጥቅም ማለት ነው። ፐርፐዝ ከሌለው አለመስራት ነው የሚሻለው ማንኛውም ነገር ቢሆን። ሁለተኛው ፐርስፔክቲቭ ነው። ያ ነገር የሚታይበት እይታ ሙሉ ካልሆነ ለኔ እንዲመቸኝ ላንቺ እንዲመችሽ ከሆነ የሚነገር ሙሉ እይታ ካልሆነ የተስተካከለ መረጃ አንሰጥም። ፐርፐዝ ቢኖረውም ፐርስፔክቲቭ በጣም ወሳኝ ነው። እይታችን የተሟላ መሆን አለበት ስለማንኛውም ጉዳይ ስናነሳ ማለት ነው። እይታ የተሟላ ካልሆነ ለኦዲየንሳችን ያልተስተካከለ መረጃ የምናስተላልፈው። ሶስተኛው ፕሮፌሽናሊዝም ነው። ሙያን በጣም ማክበር ያስፈልጋል። አራተኛው ፕሮክሲሚቲ ነው። ስለሚያወሩት ወሬ ቀርቦ ማወቅ አለባቸው። ስለ ሶማሌ ክልል ከሆነ ሶማሌ ክልል መሄድ ያስፈልጋል። ምን አይነት የአየር ጠባይ አለ፣ አቲቲዩድ ምን ይመስላል፣ ውሃ አለ ወይስ የለም፣ እርሻ አለ ወይስ የለም። በአካል ፕሮክሲሚቲ ከሌለ የማህበረሰቡን ባህል፣ ስነ ምግባር፣ እሳቤ የማንገነዘብ ከሆነ የምንናገረው ነገር ሲንክ አያደርግም፣ አይገባም። እና የሚዲያ ሰዎች አራቱ ፒላር መንተራስ አለባቸው።